ሰላም እንዴት ናችሁ? ዌልካም ቱ አዲስ አበባ ቱ ካናዳ ቻናል። ዛሬ ደግሞ በዚህ ቪዲዮ ካናዳ ውስጥ ያሉት ፕሮቪንስና ቴሪቶሪዎችን እንዴት መምረጥ እንችላለን። ይሄ ምርጫ እንግዲህ የመጀመሪያው ነው የሚሆነው። ለምን ፕሮቪንስ ከመረጥን በኋላ በዛ ፕሮቪንስ ስር ያለውን ዩኒቨርሲቲዎች ነው የምንመርጠውና ፕሮቪንስ ባለፈው እንዳየነው 10 ፕሮቪንሶች እና ካናዳ 3 ቴሪቶሪዎች አሉ። ይህንን ሀሳብ ነው ዛሬ የምናወራው። ፕሮቪንስ እንዴት እንመርጣለን። ፕሮቪንስ መረጥን ማለት ደግሞ በዛ ስር ያሉትን ዩኒቨርሲቲዎች ነው የምንመርጠው እና እሱን ለማየት እንሞክር ይሆናል። በይሄ ስተዲን ካናዳ ሲሪየስ ነው። ፓርት 2 ነው። በባለፈው ፓርት 1 ላይ ስለ ዲኤል ላይ አውርተናል። እንዴት ፕሮቪንሶች ስር ያሉት ዩኒቨርሲቲዎች በካናዳ ገቨርንመንት አፕሩቭ የተደረጉ የሚሉትን አይተናል። ዛሬ እንግዲህ ፕሮቪንስና ቴሪቶሪ እንዴት እንመርጣለን፣ የትኛው ይሻላል፣ ምርጫ እንዴት ነው የሚሆነው የሚሉትን የምናይ ይሆናል ማለት ነው። ስቴይ ቲዩንድ። እሺ፣ የመጀመሪያ የሚሆነው የኑሮ ወጪ ነው። እንግዲህ ፕሮቪንስ እንመርጥ ኮንሲደር ማድረግ ያለብን ትልቁ ነገር ምንድነው? የኑሮ ወጪ ነው። የኑሮ ወጪው ምን ያህል ነው? በተለይ ከአፍሪካን ሀገር የምንሄድ ከሆነ ከኢትዮጵያ የምንሄድ ከሆነ የኑሮ ወጪው እጅግ ወሳኝ ነው እና ይሄ የኪራይ፣ የምግብ ወጪ፣ የመጓጓዣ፣ የዕለታዊ ወጪዎች ኤክስፔንሲቭ የሆነበት ወይም ውድ የሆኑበት ፕሮቪንሶች መሄድ ያስፈልጋል። ለምን? እንዲህ አይነት ውድ ከሆኑ ለመክፈልም እንቸገራለን። ስትረስ ውስጥ የመግባት ነገር ይኖራል። ያንንም ደግሞ ከስትረስም አልፎ መፍትሄ የሌለው ስትረስ ነው የሚሆነው እና የኑሮ ወጪያችንን እጅግ ኮንሲደር ማድረግ ያለብን። ፕሮቪንሶች ከፍተኛ ሁኔታ ስለሚለያይ ትላልቅ ከተሞች ህዝቡ ነው በጣም ውድ ናቸው፣ ትናንሾቹ ደግሞ ተመጣጣኝ ናቸው። እኛ ግን የምንፈልገው እድልንም የሚሰጠን ደግሞ ብዙም ውድ ያልሆኑ ፕሮቪንሶቹ ነው ማለት። ስለዚህ የኪራዩ ውድ የሆነ ለምሳሌ እንደ ቶሮንቶ፣ ቫንኩቨር የተለያዩ በፕሮቪንሶች ውስጥ ያሉ ስቴቶች ይኖራሉ እና እነዛን በዛ ሲቲ ውስጥ ማለት ፕሮቪንሱ ሲቲ ውስጥ ያሉትን እነዛን ኮንሲደር ማድረግ አለብን ማለት ነው። በዋናነት ግን ዋና ፕሮቪንሱ ውድ ነው ወይ፣ በዚያ ፕሮቪንስ ስር ያሉ ሲቲዎችስ ኤክስፔንሲቭ ናቸው ብለን ቼክ ማድረግ ይኖርብናል። የምግብ ወጪም ቢሆን እነዚህም ትንሽ ይመስላሉ፣ ነገር ግን ሚል ፕላን ኦፍ ኮርስ የዩኒቨርሲቲው ካለ እሱን መጠቀም ይችላል። እንዲሁም መጓጓዣዎች፣ እነዚህን ዕለታዊ ወጪዎችን እነዚህን እያየን ነው ፕሮቪንስ ከአንዱ ፕሮቪንስ የትኛው ፕሮቪንስ ይሻላል የሚሉትን እያሰብን መምረጥ ያለብን ማለት ነው። ሌላኛው ደግሞ ፕሮቪንስ እንመርጥ እንዲሁ በታዋቂነት ዋው ይሄ በጣም ትልቅ ዩኒቨርሲቲ ነው ወደዛ መሄድ እንፈልጋለን፣ እንዲህ አይነት ሀሳቦችን ብዙ ባናስብና በበጀታችን ላይ በራሳችን መንገድ ጥሩ የሆኑትን ለማየት የምንሞክርበት መሆን ይኖርበታል ማለት ነው። ስለዚህ መጀመሪያው የኑሮ ወጪው እንዴት ነው፣ ውድ ነው ወይስ እንዴት ነው የሚሆነው የሚሉትን ማየት ስላለብን። ስለዚህ ሁለተኛው ደግሞ የትምህርት ክፍያ ነው። ከኑሮ ወጪ ውጪ ደግሞ በትምህርት ቤት ስለምንማር የትምህርት ቤቱ ክፍያ ከአንድ ፕሮቪንስ ወደ ሌላ ፕሮቪንስ ይለያያል። ስለዚህ በጀታችንን የሚመጥን ዩኒቨርሲቲ መምረጥ አለብን። በጣም ውድ የሆኑ በጣም ኤክስፔንሲቭ የሆኑ በአመት 40 ሺህ በአመት 30 ሺህ በአመት 35 ሺህ በጣም ኤክስፔንሲቭ ነው እና የሚቀንሱ መጠነኛ የሆኑ ዩኒቨርሲቲዎችን በፕሮቪንሱ ስለምንመርጥ ፕሮቪንሶችን መለየት አለብን እና በተለይ ፕሮግራም አይነታችን ኢንጂኒሪንግ፣ ቢዝነስ፣ ሄልት እንዲሁም ሳይንስ ነክ ሆኖ ኤክስፔንሲቭ ነው የሚሆኑት። ግን ከፕሮቪንስ ወደ ፕሮቪንስ ስለሚለያይ ያንን ቼክ ማድረግ ፕሮቪንሱ እንዴት ነው የሚያስከፍለው፣ ኢት ቬሪ ኤክስፔንሲቭ ወይስ እንዴት ነው የሚሆነው የሚሉት እነዚህ ማየት አለበት። ስለዚህ ስኮላርሺፕ ዩኒቨርሲቲ ይሰጣል፣ ፕሮቪንሱ እንዴት ነው ስለ ስኮላርሺፕ ብዙ አይሰጥም የሚሉትን ሀሳቦች መኖር አለባቸው ማለት ነው። ስለዚህ ይሄም ከኑሮ ወጪ ጋር የሚያያዝ ነው የትምህርት ክፍያ ማለት ነው። ስለዚህ ይህንንም ማየት አለብን ማለት ነው። ስለዚህ ለዓለም አቀፍ ተማሪዎች ደግሞ ስኮላርሺፕ የሚያቀርቡን ከሆነ ፕሮቪንሶች ማየት አለብን። ኢንተርናሽናል ስቱደንትን የሚደግፉ ናቸው ወይ፣ ኢንተርናሽናሎች ሲመጡ ስኮላርሺፕ አለ ወይ፣ 20% 30% ቢሆን እሱን ኮንሲደር ማድረግ ስላለብን ማለት ነው። ስለዚህ የመጀመሪያው እንዳየነው የኑሮ ወጪ ነው። ሁለተኛው የትምህርት ክፍያ ነው። ስለዚህ የትምህርት ክፍያን ቼክ ማድረግ አለብን። ኢዝ ኢት ቬሪ ኤክስፔንሲቭ፣ በአመት ምን ያህል ነው፣ በ2 ዓመት ማስተርስ ከሆነ በ2 ዓመት እንዴት ነው፣ አንደርግራድ ደግሞ ከሆናችሁ በ4 ዓመት ውስጥ ምን ያህል ነው የምከፍለው ብለን ማሰብ ይኖርብናል ማለት ነው። ሶስተኛው ደግሞ የስራ እድሎች ነው። ይሄ የስራ እድል የሚያያዘው ከተመረቅም በኋላ ብቻ ሳይሆን ነገር ግን ከመመረቃችን በፊት እየተማርን ፓርታይም ስራዎች እንዴት ነው የሚሆኑት። ስለዚህ ይሄን ቼክ ማድረግ አለብን። የፓርታይም ስራው ሁኔታ እንዴት ነው፣ የፕሮቪንሱ ምን ያህል ነው የሚያስከፍለው፣ በፓርታይም ስራ ደረጃ ምን ያህል ነው የሚያስከፍለው ቢሉትን እነዚህን ቼክ ማድረግ ይኖርብናል። ደግሞ በፕሮቪንሱ ውስጥ የስራ ሁኔታ እንዴት ነው፣ ኮምፒቲሽን አለ ወይ፣
ትላልቅ ሲቲዎች፣ ትላልቅ ፕሮቪንሶች እንደምናውቀው ኮምፒቲሽን አለ እና በጣም ሳቹሬትድ የሆነ ማርኬት መኖር ስለሚችል እነሱን ቼክ ማድረግ ይኖርብናል ማለት ነው። የኢንዱስትሪ ውስጥ ፍላጎት ፕሮቪንስ ይለያያል፣ ግን እነዚህን ኮንሲደር እና ቼክ ማድረግ ይኖርብናል ማለት ነው። ስለዚህ ኢንዱስትሪ ፍላጎት ፕሮቪንሱ በምንድን ነው የሚታወቀው? በቴክኖሎጂ ነው፣ በግብርና ነው፣ በነዳጅ ነው፣ በጤና ነው፣ በመርከብ ኢንዱስትሪ ነው። እነዚህም በጣም ማወቅ ያሉብን ነገሮች ናቸው። ፕሮቪንስ ከፕሮቪንስ እንደ ፊልዳችን እንደ ምንመርጠው ፊልድ መሆን ስላለበት ማለት ነው። ኢንተርንሺፕ አለው ወይ፣ ስለዚህ ኮፕ አለው ወይ የሚሉት ሀሳቦች እነዚህ ሊኖሩን ይገባሉ። እንዲሁም ትላልቅና ትናንሽ ከተሞችም ላይ በእነዚህ ነው የሚንጸባረቀው። ግራጁዌት እስካደረግኩ በኋላ የስራ እድል አለ ወይ፣ እንዴት ነው የስራ እድሉ፣ ብዙ ኢንተርናሽናል ተማሪዎች ሁኔታቸው እንዴት ነው ብለን እነዚህንም በተቻለን መጠን ሙሉ በሙሉ ባናውቅም ግን በተቻለን መጠን እነዚህን ማወቅ ስላለብን ማለት ነው። ስለዚህ እነዚህ ናቸው የስራ እድሎች እንዴት ነው ፓርት ታይም ብቻ ሳይሆን ከተመረቅንስ በኋላ እንዴት ነው የሚሆነው፣ የስራ እድሉ እንዴት ነው የሚለውን ቼክ ማድረግ ይኖርብናል ማለት ነው። ከዛም በኋላ ደግሞ ይሄ የኢሚግሬሽን መንገዶች ናቸው። ኢሚግሬሽን መንገድ ምንድን ነው? ኢሚግሬሽን ፓትዌይስ የምንላቸው ናቸው። ኢሚግሬሽን ፓትዌይስ ምንድን ነው? አንድ ካናዳዊ ያልሆነ ሰው በህጋዊ መንገድ ወደ ካናዳ ከገባ በኋላ ኢሚግሬት ስለሆነ የኢሚግሬሽን ፓዝ የሚባለው ምንድነው? ወደ ፐርማነንት ሬዚደንሲ የሚወስድን ማለት ነው። በካናዳ ውስጥ መኖር እንድንችል ፍቃድ እንዲሰጠን የመኖሪያ ፈቃድ የሚሰጠን ፐርማነንት ሬዚደንሲ ነው የሚባለው እና ያንን የመኖሪያ ፈቃድ ማግኛ መንገዶች የተለያዩ መንገዶች አሉ እና ያ ፕሮቪንስ ያ አለው ወይ፣ ቀላል ነው ወይ ፐርማነንት ሬዚደንሲ ለማግኘት ብለንም ቼክ ማድረግ አለብን፣ በዛ የመቆየት ሀሳብ ካለን ማለት ነው። ስለዚህ እንዴት ነው የሚሆነው የሚለውን ማየት ይኖርብን። ይደግፋሉ ወይ ፐርማነንት ሬዚደንሲ ይደግፋሉ ወይስ ብዙ ኢንተርናሽናል ሰዎች ኦልሬዲ ይዛ ገብተው ፒአሩን አጨናንቀውታል፣ ስለዚህ ስትሪክት ነው ወይ የሚሉትን እነዚህንም ቼክ ማድረግ ይኖርብናል ማለት ነው። ስለዚህ ፒኤንፒ ወይንም ፕሮቪንሺያል ኖሚኒ ፕሮግራም የምንለው አለ በየፕሮቪንሱ የሚሰጥ ማለት ነው። ይሄን እንዴት ነው ከባድ ነው ፈጣን ሂደት ያለው ወይስ እንዴት ነው የሚሉትን ቼክ ማድረግ አለብን ፕሮቪንስ ከፕሮቪንስ። ስለዚህ ፒኤንፒ ማለት ፕሮቪንሺያል ኖሚኒ ፕሮግራም፣ በዛ ፕሮቪንስ ውስጥ ኖሚኔትድ ሆነን ገብተን ፒአር በቀላሉ የምናገኝበት ማለት ነው። ፈቃድ ይሰጠናል እንድንሰራ እንድንኖር ማለት ነው። ሌላኛው ደግሞ የፒጂደብሊውፒ ወይም ፖስት ግራጁዌት ወርክ ፐርሚት። ይሄ ደግሞ ከግራጁዌሽን በኋላ ማለትም አንደርግራድ በኋላ ያሉትን ፕሮግራሞች ነው የሚያወራው፣ ማስተርስ እንዲሁም ፒኤችዲ ማለት ነው። ስለዚህ ማስተርስ እና ፒኤችዲ ከተማርን የድህረ ምረቃ የስራ ፈቃድ ወይም ፒጂደብሊውፒ ፖስት ግራጁዌት ወርክ ፐርሚት እንዴት ነው የነሱ ይቆያል ወይስ እንዴት ነው የሚሆነው? ፈቃድ ይሰጣል ወይስ እንዴት ነው የሚለውን ቼክ ማድረግ አለብን። እንግዲህ እንደምናውቀው ፒጂደብሊውፒ ወይም የድህረ ምረቃ የስራ ፈቃድ የሚመሰረተው በፊልድ ስለሆነ ፊልዱ አላቸው፣ ያን ፊልድ ፒጂደብሊውፒ አለው ብለን ቼክ ማድረግ ይኖርብናል። ስለዚህ ያ ፕሮቪንስ በፒጂደብሊውፒ ላይ እንዴት ነው የሚሆነው? በጣም ብዙ የስራ ልምድ ነው የሚጠይቀው ወይስ ከተመረቅን በኋላ ቀጥታ ገብተን ፒጂደብሊውፒ አፕላይ ማድረግ እንችላለን? እነዚህንም በሌላ ቪዲዮዎች ኦፍ ኮርስ እናወራለን፣ ግን እዚህ ላይ እንደዚህ ነው የሚሆነው። ስለዚህ ሌላኛው ኤክስፕረስ ኢንትሪ ነው። እንግዲህ እንደምናውቀው ኤክስፕረስ ኢንትሪ ማለት የካናዳ ትምህርትና የስራ ልምድ ለፒአር ማመልከቻ ነጥቦች የሚሰጥበት ነው። ስለዚህ በላንጉዌጅ፣ በቋንቋ፣ በትምህርት፣ በኤክስፒሪየንስ እነዚህን አንድ ላይ ተደርገው ነጥብ ይሰጠናል። ያን ነጥብ የምናሟላ ከሆነ ድሮ ይኖራል እንደ እድል ማለት ነው። ከዛ በኋላ ግን የተገመተ እድል ማለት ነው በነጥቦቻችን ድሮ ይኖራል። ከዛ ወደ ፒአር ይሰጠናል፣ ፐርማነንት ሬዚደንሲ ይሰጠናል። ስለዚህ እነዚህን ሀሳቦች ራሱ ቼክ ማድረግ ይኖርብናል። ይሄ ፕሮቪንስ እንዲህ አይነት ሀሳቦች አሉት ወይ፣ የመስራት ሀሳብ አሉት ወይ፣ እንዲህ አይነት ይደግፋሉ ወይ፣ ሰፖርት ያደርጋሉ ወይ፣ ወይስ ስትሪክት ነው የሚሉትን ማየት ይኖርብናል ማለት ነው። ስለዚህ እነዚህ ናቸው አሁን ደግሞ ያየነው ኢሚግሬሽን መንገዶች ወደ ፐርማነንት ሬዚደንስ፣ በተለይ ካናዳ ሄደን ወደ ሀገራችን የመመለስ ሀሳብ ከሌለን ማለት ነው። እነዚህን ነገሮች ቼክ ማድረግ ይኖርብናል ማለት ነው። ሌላኛውና ብዙ ሰዎች ኦፍ ኮርስ ምንም ብዙ ቦታ የማይሰጡት ነገር ግን ወሳኙ የሆነው ኑሮና የአየር ንብረት ነው። እንግዲህ ካናዳም እንደምናውቀው አብዛኛው የብርድ ሀገር ነው። ኤክስትሪም የሆነ ኮልድ ያለበት ፕሮቪንስ ሊኖር ይችላል እና እሱን ቼክ ማድረግ አለብን። በጣም ብርድ የሆነ ከሆነ ለስራ አይመችም። ብርድ በተለይ የሰውነታችን የአየር ንብረት ሁኔታው ማይመቸው ከሆነ ይህን ራሱ ኮንሲደር ማድረግ አለብን፣ ከሰው ሰው ስለሚለያይ ማለት ነው። ስለዚህ የአየሩን ንብረት የኑሮ ሁኔታ እንዴት ነው፣ ኢትዮጵያውያን አሉ ወይ፣ አፍሪካውያን በዚያ ምድር አሉ ወይ ብለን ቼክ ማድረግ አለብን። እነዚህም ነገሮች ኦፍ ኮርስ እንደ ኢንተረስት ስለሚለያይ ማለት ነው። ስለዚህ በዚያች ሁኔታዎች እንዴት ነው የሚሆኑት ብለን እነዚህ ራሱ ቼክ ማድረግ አለብን። ስለዚህ ክረምት ላይ በጣም ብርድ ሊሆን ስለሚችል ትክክለኛ እንዲሁም
ልብስ፣ የተለያዩ ዝግጅቶች ማድረግ ስላለብን እነሱም ወጪዎች ስለሚሆኑ እሱን ኮንሲደር ማድረግ አለብን። ኦፍኮርስ ግን በዋናነት ግን የኛ የአየር ንብረት ሁኔታ እንዴት ነው፣ ኑሮ እንዴት ቢሆን ነው ደስ የሚለን ፊት የሚያደርግ ነገር እንደ ትልቅ ካለ ማለት ነው ኦፕሽኑ እንደዛ ቢሆን ይመከራል። ስለዚህ ትላልቅ ከተሞች፣ መካከለኛ ከተሞች፣ ትናንሽ ከተሞች ደህንነቱ የተጠበቀ ነው ወይ፣ የክራይም ሬቱ እንዴት ነው የሚሉትንም እነዚህንም በየፕሮቪንሱ ቼክ ማድረግ ይኖርብናል ማለት ነው። እነዚህ ናቸው ማየት ያለብን ማለት ነው። ሌላኛው ደግሞ ትምህርት ቤቶችና ፕሮግራሞች ነው። በዛ ፕሮቪንስ ያሉ ትምህርት ቤቶች ምን አይነት ጥሩ ናቸው ወይ፣ ኳሊቲ የጠበቁ ናቸው ወይ፣ የተቋም ስሙና ደረጃው እንዴት ነው፣ ብዙም ባንሄድ ግን ጥሩ የሆነ ነው ወይ፣ ጥሩ ጥራት ያለው ትምህርት ያስተምራል ወይ፣ ወጪዎችንም ባለ ቅድም አውርተናል። ግን የዲኤልአይ ማረጋገጫ ተረጋግጧል ወይ፣ በዛ ፕሮቪንስ ስር ያሉትን ባለፈው ቪዲዮ እንዳየነው ዲኤልአይ ሊስት ውስጥ አለ ወይ ብለን ዩኒቨርሲቲዎችን መምረጥ ይኖርብናል ማለት ነው። የፕሮግራም አማራጮች ደግሞ ኢንጂነሪንግ ያ ፕሮቪንስ እንዴት ነው፣ ምንድን ነው ፍላጎቱ፣ በዛ ሴክተር ውስጥ ምን ምን ፊልዶች አሉ ይሉትንም ማየት ይኖርብናል። ሌላኛው ደግሞ የቋንቋ መስፈርት ነው። አይኤልቲኤስ፣ ቶፍል፣ ኬልፒ የሚሉትን CELP፣ IP እነዚህ የቋንቋ ውጤት ለቪዛ እና ለፒአር ሂደት ወሳኝ ነው እና ይህንንም ደግሞ ኮንሲደር ማድረግ አለብን ማለት ነው። በተለይ የላንጉዌጅ ቴስት አይኤልቲኤስ ኮንሲደር ማድረግ ይኖርብናል ማለት ነው። በሌላም ቪዲዮ የምናየውናል፣ ግን በዋናነት ይሄ ነው ማለት ነው። ትምህርት ቤቶችና ፕሮግራሞቹ የኛ ኢንተረስት ያለበት ነው። አንዳንድ ዩኒቨርሲቲዎች ለምሳሌ በሳይንስ ፊልድ ካላችሁ ሳይንስ ሰፖርት ማያደርጉ አሉ፣ ኢንጂነሪንግ ሰፖርት ማያደርጉ ዩኒቨርሲቲዎች አሉ። እነዚህ ኮንሲደር ስፔሲፊክ ፊልዶች ማለት ነው፣ ሙሉ በሙሉ ሳይሆን ስፔሲፊክ የፈለግናቸው ፊልዶች። ስለዚህ እነዚህንም ቼክ ማድረግ ይኖርብናል ማለት ነው። የመጨረሻው እንግዲህ የሚሆነው ትክክለኛ ምርጫ እንዴት እናደርግ ነው። ትክክለኛ ምርጫ የምናደርገው በሌላ ሰዎች ላይ ተመስርተን ሌሎች ባሉት ላይ ሳይሆን፣ ነገር ግን ከተቻለ የራሳችን ኢንተረስትና ተስማሚ የሆነ ፕሮቪንስ የቱ ነው፣ የአየር ንብረትና የባህል እንዴት ነው የሚሆነው፣ እነዚህም በትንሹ ብናይ ይጠቅመናል ብዬ አስባለሁ። ደግሞ ዋናው በጀት እና የኑሮና ትምህርት ክፍያ በጀት እንዴት ነው የሚሆነው፣ ፕሮቪንሶቹ ተመጣጣኝ ናቸው ወይ ብለን ቼክ ማድረግ ይሆናል። እንዲሁም የስራ ግቦች ደግሞ ከተመረቅም በኋላ ወይንም ትምህርት እየተማርን ፓርታይም ስራዎች ከሆነ እነዚህ እንዴት ነው የሚሆኑት፣ በዛ ፕሮቪንስ ስር ሰፖርት ይደረጋሉ፣ ክፍያቸው ምን ያህል ነው፣ ዌጁ ምን ያህል ነው ብለን እነዚህንም ቼክ ማድረግ ይኖርብናል ማለት ነው። የኢሚግሬሽን እቅድ ደግሞ ፒአር ማግኘት እንፈልጋለን ወይ፣ በፐርማነንት ሬዚደንስ እንፈልጋለን ወይ፣ በካናዳ የመቆየት ሀሳብ አለን ወይ የሚሉትን እነዚህን ሁሉ ማየት አለብን። ስለዚህ ታዋቂነት ሳይሆን ወሳኙ ነገር ተስማሚነት ነው። እኛ ጋር ምንድን ያለው ፕሮቪንሱ ይስማማናል ወይ። ስለዚህ እነዚህ ቼክ መደረግ ያሉባቸው። ስለዚህ ትክክለኛ ምርጫ የሚደረገው ተስማሚነት ባለው ሪሰርች በተደረገ መንገድ እንጂ ኦፍኮርስ አንዳንድ ጊዜ እሱም ሳይሆን መልካም ነገር ሊሆን ይችላል፣ ግን አውቀነው ስንገባበት ደግሞ በጣም ጥሩ የሚሆኑበት እድል ስለሚኖር ማለት ነው። ስለዚህ የትምህርትና የስራ ህይወት ስኬቱን የሚወስንበት መንገድ ስለሆነ ከዛ በኋላ ያለውን ህይወት የሚወስን ስለሆነ እነዚህን ነገሮች ኮንሲደር አድርገን ብንዘጋጅ መልካም ይሆናል ብዬ ስለማስብ ነው። ስለዚህ በዚህ ቪዲዮ እሱን ነው ያየነው፣ ይሄ ነው የሚሆነው ማለት ነው። ስለዚህ ፕሮቪንስን መርጥ በእነዚህ መሰረት መምረጥ ይኖርብናል ብዬ አስባለሁ። ከዛ ውጪ ባሉት ነገሮች ሁሉ ሌሎች ቪዲዮዎችን ደግሞ እንሰራለን። ሌሎች ጥያቄም ካላችሁ ያልገባችሁ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ስለዚህ ዛሬ የፓርት 2 ስታዲንግ ካናዳ ሲሪያል በዚህ ያልቃል። ስለዚህ አሁን ፕሮቪንስ መርጦ አትቸገሩ። ፕሮቪንስ መረጣችሁ ማለት ደግሞ በዛ ስር ያለ ዩኒቨርሲቲን መረጣችሁ ማለት ነው። ስለዚህ እሱንም ደግሞ እንዴት ቼክ ማድረግ እንዳለብን ባለፈው ቪዲዮ ሰርቻለሁ። ግን ጥያቄዎች ካላችሁም ኮሜንት ላይ መጻፍ ትችላላችሁ። Thanks for watching. That was a great video. So hope you liked it. Give it a like, share, subscribe አድርጉ። ይሄ አዲስ አበባ ካናዳ ቻናል ነው። Thank you.